ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 25/08/2018 ዓመተ ምህረት ነው። ይሄ ቪዲዮ የደረሳችሁ ሼር፣ ሪፖስት፣ ላይክ እና ኮፕሊንግ በማድረግ ተባበሩኝ፣ ፎሎም አድርጉኝ። አሁን ማሳያችሁ ቪዲዮ በብርሃኑ ጁላ ጦር ተቀጥረው አንደኛው አንድ እግሩን ያጣ ልጅ ነው። ዜጋችን ነው እንደ ዜጋ ሲቆጠር። በመሰረቱ ግን እነዚህ ልጆች መልካም ስለሰሩ ምናምን አይደለም እኔ እዚህ ጋር ያቀረብኳቸው። ነገር ግን አሁን ሙሉ አካላቸውን ይዘው ህዝብና ማህበረሰቡን እየበደሉ ያሉ ነገ መንግስት በእንጨት ስለማይነካቸው ተራርቆ በእንጨት ስለማይነካቸው ህዝብ እንዳይበድሉ የሚል አመለካከት ስላለኝ ነው። እስኪ ቪዲዮውን አይተነው እንመለስና እንነጋገርበታለን። ሱሪ ሸሚዝ። ሰላም ወዳጆቼ፣ ኤፎ ፋሽን ነኝ። ከስራዬ ጎን ለጎን መልካም ስራዎችን ስሰራ የምታበረታቱኝ በሙሉ እጅግ አድርጌ አመሰግናለሁ። ይህን የምትመለከቱ አጠገቤ የምታዩኝ ዳር ድንበርን ለማስከበር ህይወታቸውን ሰጥተው አካላቸውን ሰጥተው ሁለቱም ተመሳሳይ እግር እየተጎዱ ይህን የመሰሉ ወጣቶችን ይዤ ነው ወደ እናንተ የመጣሁት። እንደምታዩት ከዚህ በፊት ይሄን ልጅ ወደ እናንተ ፊት ይዤ መጥቼ በጣም አግዛችሁታል፣ እየረዳችሁትም እንደሆነ ስቲልም የእናንተ ገዛ ካጎን እንደሆነ በደንብ አድርጌ ተረድቻለሁ። ዛሬም ደግሞ ይህን ልጅ እንድትረዱ ወደ እናንተ ፊት ይዤ መጥቻለሁ። እንደማታሳፍሩኝ ስለምተማመን እንደሱም እግሩን የተጎደሰው ነው ይሄም ልጅ የሚኖረው ኑሮ ቤቱ ድረስ ሄጄ ባላይም ከሩቅ ነው የመጣውና ተናግሮኛል። እንደሱም ሰራዊት ነው፣ በጣም ችግር ውስጥ ነው ያለው። ይሄንንም ልጅ እንድትረዱ የሱን ስልክ የሱን አካውንት እንደሰማችሁትና እንዳያችሁት ነው። እኔ ልጁን የረዳቸውን ልጅ በግለሰብ ነው እንደ ግለሰብ ጥሩ አመለካከት ያለ ልጅ ነኝ ብዬ አስባለሁኝ። በመሰረቱ ግን እርዳታው አንተ ምናልባት ቤተሰቦች ስላልተጎዱ እንዳልኸውም መልካም ስለሰራህ ሰዎች ስለሚያበረታቱ ሊመስል ይችላል እንጂ በመሰረቱ በአሁኑ ሰዓት የመከላከያ ሰራዊት ህዝባችንን እየጨፈጨፈ ለ3 ለ4 ሴቶችን እየደፈረ ጡት እየቆረጠና የአማራ ማህበረሰብ እየጨፈጨፈ መንግስት በድሮንና በመድፍ ማህበረሰቡንና የሃይማኖት ተቋማትንና የእውቀት መገቢያዎችን ለምሳሌ ትምህርት ቤቶችን ለማለት ፈልጌ ነው እያወደመ ያለ መንግስት ነው። ለነዚህ መርዳት በመሰረቱ አያስፈልግም። ዞሮ እንደ እግዚአብሔርን እንደመፍራትም ብትረዳቸው ምንም የሚያመጣ ችግር የለም። በመሰረቱ ግን በአሁኑ ሰዓት ሙሉ አካላችሁን ይዛችሁ በተለይ የማህበረሰቡን እየጨፈጨፋችሁ ያላችሁ የመከላከያ ሰራዊት ስመ መከላከያ ሰራዊት የተቀመጣችሁ ሰዎች ወይም ያላችሁ ልጆች እንግዲህ ነገ ከነገ ወዲያ የምትጠቀሙት ከማህበረሰቡ ነው ማለት ነው። መጣችሁ የምትቀላቀሉበትም ማህበረሰብ ውስጥ ነው። ስለዚህ ነገ መጣችሁ ማህበረሰቡ የምትቀላቀሉበትን ማህበረሰብና ህዝብ መጨፍጨፍ ጥሩ አይደለም። መንግስት ኃላፊ ነው። ካሁን በፊትም ብዙ መንግስታት አልፈዋል። ብዙ ባለስልጣንም በህይወትም ሆነ በስልጣን ተባረው ከህይወትም ተለይተው ህዝብ ግን አለ እስካሁን ድረስ ማለት ነው። ስለዚህ እናንተ የብርሃኑ ጁላና የአብይ አህመድ አገልጋይ ከመሆን ወጣችሁ የማህበረሰቡን አገልጋይና የማህበረሰቡን ኦሮሮ መስማት መቻል አለባችሁ። ምክንያቱም አብይ አህመድ ለጊዜው ተጠቅሞ ነው የሚጥላችሁ። ዞሮ ያያችሁም እንግዲህ እነዚህ ልጆች አካላቸውን ያጡ ልጆች ናቸው። ቢያንስ በመንግስት ተገቢውን እንክብካቤ ተደርጎላቸው ቤት ተሰጧቸው፣ የመስሪያ ቦታ ተሰጧቸው፣ የመንቀሳቀሻ ብር ተሰጧቸው በክብር ነው መቀመጥ ያለባቸው። እንደዚህ እየዞሩ ግን የማንም የቲክቶክ የፎሎወር ማሳደጊያ መሆን የለበትም። ውርደት ነው፣ በጣም ውርደት ነው። አዎ በአሁኑ ሰዓት ሙሉ አካላችሁን እዛችሁ እየተንቀሳቀሳችሁ ያላችሁ መከላከያ ውስጥም ሆነ ሌላ ፌደራል ፖሊስም በለው ምንሻም በለው ነገ አካልክን ስታጣ ማንም ዞሮ መጠም ተሸጎጠው እዚህ መከረኛው ማህበረሰብ እና ህዝብ ላይ ነው። ስለዚህ አፈሙዛችሁን ወደ ህዝብ ከማዞራችሁ ወደ መንግስት አዞሩና ከህዝባችሁ ጎን ሆናችሁ የህዝባችሁን እሮሮና ጭቆናና ልቅሶ መስማት መቻል አለባችሁ። ምክንያት ነገ ማህበረሰቡ ጋር ናቸው መጣችሁ ነው የምትደበቁ። እናንተ አይታችኋል። እነዚህ ልጆች መንግስት በስነ ስርዓቱ አበላቸውን ጡረታቸውን አስፈከብሮ መኖሪያ ቤት ሰጥቶ እንደገና የመስሪያ ቦታ ሰጥቶ መንቀሳቀሻም ብር ሰጥቶ ነው ማቋቋም ያለበት እንጂ
እንደዚህ በየሱቁ እየሄዱ መለመኛ የማንም የቲክቶክ መለመኛ መሆን የለበትም። ውርደት ነው። በጣም ያሳፍራል። እኔ 14 ዓመት በውትድርናው ዓለም ቆይቻለሁ። እንደዚህ እየተዋረደ ሰራዊት አይቻላቅም። እንደዚህ በየቦታው እየለመነ እንደዚህ በየቲክቶኩ የማንም የፎሎወር ማሳደጊያ ሲሆን እንደ ተቋም ይቆጨኛል። እንደ ተቋም መከላከያ በሚለው ተቋም እንደ ሀገር ሲታሰብ በጣም ይቆጨኛል። ስለዚህ መንግስት ምንም ስለማያደርግ በአሁኑ ሰዓት ህዝብ እየጨፈጨፋችሁ ያላችሁ የመከላከያ ሰራዊት እባካችሁ ተውና ወደ ቀልባችሁ ተመለሱ። ይህ መንግስት ለማንም አይሆን። የእሱ የስልጣን ማራዘሚያና የስልጣን ማደላደያ ሆናችሁ አካላችሁ ላይ ጉዳት ሲደርስባችሁ የት እንደወደቃችሁ ራሱ አያያችሁም። ከቀበሌ ሊቀመንበር ጀምሮ ማለት ነው። ፖሊስ ጠላት ነው የሚያደርጋችሁ። መከላከያ ውስጥ ቆይታችሁ ስትመጡ ፖሊስ ጠላት ነው የሚያደርጋችሁ። ካድሬ ጠላት ነው የሚያደርጋችሁ። የወረዳ አመራር፣ የወረዳ ካቢኔ ጠላት ነው የሚያደርጋችሁ። ወረዳ አስተዳደር ጠላት ነው የሚያደርጋችሁ። የዞን አስተዳደር ጠላት ላይኑም አያይክም ላይኑ። ስለዚህ አካልክን ጠብቅና ከህዝብ ጋር ሆነህ ይሄን መንግስት መቃወም መቻል አለብህ። የሚገባ ከሆነ አንተ ዶማ። አመሰግናለሁ።